ወጣቶች፣ አባቶች፣ እናቶች፣ እህቶች የምስራች ማርቆስ ወንጌል 16ኛው ምዕራፍ ከቁጥር 15 ላይ የእግዚአብሔር ቃል ሲናገር ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረታት ስበኩ ታልከና የመጣነው መልእክተኞች ነን። የምስራች ይህን የወንጌልን ምስራች ልናወራ ዛሬ ወደዚህ መጥተናል። ይህን ድምፅ የሚሰሙ ወገኖች ሁሉ ወንጌል መስማት ግድ፣ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል፣ በጌታ መኖር ግድ ስለሆነ ወንጌልን እያወጀን መጥተናል። ጌታን የሚሰማ ሁሉ ስለሚያርፍ ከሰማይ በታች ከምድር በላይ የሚያድነን ኢየሱስ ብቻ ስለሆነ ሞትን ድል አድርጎ መቃብርን ፈንቅሎ ድንጋዩን አንከባልሎ ጠባቂዎችንም አንከባልሎ የተነሳው የናዝሬቱ ኢየሱስ ስለሆነ ይህን ኢየሱስን ያመነ የተጠመቀ ስለምድን ዛሬ ጌታ ኢየሱስ ክርስቶስን የምስራቹን ወንጌል ልናወራ ወደዚህ መጥተናል። ይህን ድምፅ የሚሰሙ ጌታ ይባርካችሁ። ወደዚህ ጌታ ወደሚወደው ጌታ ነፃ ወደሚያወጣው ጌታ ነፃነትን ያወጀው ጌታ የሞተልሽ ጌታ ወደዚህ ጥሪ ልናደርግ መጥተናል። ይህን ድምፅ የሚሰሙ ሁሉ ጌታ ኢየሱስ ያሳርፋቸዋል። ምሳሌ ምዕራፍ 1 ከቁጥር 33 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ የተሰጠን ከሰማይ በታች አንድ ስም ነው፣ እሱም ኢየሱስ ነው። ከኃጢአት ሁሉ የሚያነጻን እሱ ኢየሱስ ነው። ስለዚህ ወንጌል ምስራችን ልናወራ ወደዚህ መጥተናል። ይህ የምስራች ድምፅ ወደ ጆሮአችሁ ሲደርስ ይህን የሚያሳርፈውን ኢየሱስን፣ ነፃ የሚያወጣውን ኢየሱስን በነፃነት እንድትኖሩ ክርስቶስ ነፃ ወጣችሁ ይላል መጽሐፍ ቅዱስ። ስለዚህ ነፃ የሚያወጣን ክርስቶስ ብቻ ነው። የሞተውም ኢየሱስ ብቻ ነው። ሞትን ድል አድርጎ የተነሳው ኢየሱስ ብቻ ነው። ሊመጣ ያለው ሊወስደን ያለው ሙሽራ ኢየሱስ ብቻ ነው። ስለዚህ ነፃ የሚያወጣውን ኢየሱስን አግኙ። ኑ ሃይማኖት እየሰበከን አይደለም፣ ኢየሱስን ነው የምናወራው። ነፃ የሚያወጣው ነው የምናወራው። ከሞት የሚያድነው ነው የምናወራው። ስለዚህ የሞተልሽ ኢየሱስ ብቻ ነው። የሞተልህ ኢየሱስ ብቻ ነው። የኔ ወንድም ወጣት ወገኖቼ ስሙ፣ ይሄን የምስራችን ድምፅ ስሙ። ኢየሱስ ብቻው ያድናል። ኢየሱስ ብቻው ያድናል። ኢየሱስ ብቻው ያድናል። አዋጅ 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 ኢየሱስ ያድናል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ከሞት ያድናል። ኢየሱስ ከሲኦል ያድናል። ኢየሱስ ከመከራ ከችግር ነፃ ያወጣል። ከሰማይ በታች ከምድር በላይ የሚያድን ሌላ ስም የለ። ልጁ ያለው ሕይወት አለው። ልጁ ያለው ሕይወት አለው። ልጁ ያለው ሕይወት አለው። ልጁ የሌለው ግን ሕይወት የለውም። ልጁ የሌለው ግን ሕይወት የለውም። ሕይወትን ወደሚሰጠው ጌታ ነው። ቻሳ ካባያቴ
ፓራዲያ ማትራላፈና ሰፓራዲያ ኢየሱስ ያድናል። ኢየሱስ ያድናል። ኃጢአት ሁሉ ነፃ የሚያወጣው ኢየሱስ ብቻ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ሌላ ከሞት የሚያድነን አማራጭ የለም። የተጻፈው ኢየሱስ ብርሃን ነው። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ኢየሱስ ብርሃን ነው። ሃሌሉያ! ከጨለማ ሁሉ የሚያድነው ኢየሱስ ነው። ኢየሱስ ከጨለማ ያድናል። ኢየሱስ ከሞት ያድናል። ክብር ለእግዚአብሔር ይሁን። ይሄ ኢየሱስ አሜን በሉ። ሲኦልን በር አጥፍቶ ነው የተነሳው። ሞቶይ መውጊያ የት አለ? ሲኦሎይ ድል መነሳት የት አለ ያለው ኢየሱስ ሞትን አጥፍቶ የተነሳው ኢየሱስ ሃሌሉያ! ከሞት ያዳነሽ ኢየሱስ፣ ከሞት ያዳነው ኢየሱስ ዛሬም ያድንሃል። ዛሬም ያድንሃል። ኢየሱስ ዛሬም ያድናል። ኢየሱስ ዛሬም ያድንሻል፣ ይቀበልሻል። ከኃጢአትሽ ነፃ ያወጣል። ከተያዘሽበት ነገር ያላቅቃል። ኢየሱስ ነፃ ያወጣል። ኢየሱስ ነፃ ያወጣል። መዳን በሌላ የለም። ከሰማይ በታች ከምድር በላይ መዳን በሌላ የለም። የሚያድነን አንድ ኢየሱስ ነው። ወገኖች ይህን ድምፅ የሚሰሙ የምስራችን ወንጌል የሚሰሙ የሚያድን ኢየሱስ ብቻ ነው። የሞተልን ኢየሱስ ብቻ ነው። ከሞት ያዳነው ኢየሱስ ብቻ ነው። ይህን ስንላችሁ ኢየሱስ ስለሚያድን አይተን ነው። ኢየሱስ ነፃ ስለሚያወጣ አይተን ነው። ወገኖቼ ጊዜ ቀጠሮ አያስፈልግም። የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። ወደ ኢየሱስ የመጣው ኢየሱስ ዛሬ ነፃ ያወጣል። ኢየሱስን እንደ ግል አዳኝ አድርጎ ለተቀበለው ሁሉ ኢየሱስ ነፃነትን ይሰጣል። ለዘላለም በባርነት አትታሰር። የባርነትን ቀንበር አትሸከም። ነፃ ትወጣለህ። ለምን? ኢየሱስ ሞት አሸንፏል። ለምን? ኢየሱስ መቃብርን ፈንቅሎ ተነስቷል። ለምን? ኢየሱስን ጠባቂዎች አልቻሉት። ስለዚህ ይህ ኢየሱስ አሜን በሉ። ሃሌሉያ! ይህን ቃል እናውጃለን። ቼላ ታሳካይ ማትራና ላፌዲያ ፕሮስ ከባታና ማገባ ያህዲያ አዱስ ከበና ማሃላዲያ ልጁ ያለው በሉ እስቲ ልጁ ያለው ሕይወት አለው። ልጁ ያለው ሕይወት አለው። ልጁ የሌለው ሕይወት የለው። ልጁ ያለው ሕይወት አለው። ልጁ የሌለው ሕይወት የለው። ሕይወት ያለውን ኢየሱስን እየሆነ ክብር ለእግዚአብሔር። ይህ ኢየሱስ እኔ ምናልባት ከእግዚአብሔር መንገድ ፈቀቅ ብያለሁ። እግዚአብሔር አለ እና ግን የተሰቀለውን ክርስቶስን እንሰብካለን። ኢየሱስ ጌታ ነው። የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። የኔ ወንድም የመዳን ቀን ዛሬ ነው። የኔ እህት መዳን ቀን ዛሬ ነው። የሚያድነው ኢየሱስ ነው። ወገኖቼ አንብበን አይተን ጸልየን ስናይ የሚያድን ሌላ የለም። ከተጻፈው ውጪ ሌላ መስበክ አንችልም። ሐዋርያው ጳውሎስ ከዘፍጥረት እስከ ዮሐንስ ራእይ ከተጻፈው ከእግዚአብሔር ቃል እውነት ሌላውን የሚሰብክ የተረገመ ይሁን ይላል። ሌላውን የሚሰብክ የተረገመ ይሁን። ኢየሱስ ብቻ ያድናል። ኢየሱስ ብቻ ያድናል። እሱ ያስመልጣል። መኖሪያሽ ይሆናል። መኖሪያ ይሆናል። በዚህ ምድር እስካላችሁ መተው ይሁን፣ በሰማይ ግን የዘላለም መኖሪያ። አሜን በሉ። በዚህ ምድር እስካላችሁ መተው ይሁን፣ በሰማይ ግን የዘላለም መኖሪያ። እርካታ አግኝተህ የምትኖርበት የማትጨነቅበት፣ ሃሌሉያ፣ የማትራብበት የማትጠማበት ለዘላለም የምትኖር በአብ ዘንድ አለ፣ በእግዚአብሔር ቀኝ አለ። አሜን በሉ። ከዚህ ከመኖሪያ ቤት አላጣም። ኢየሱስን አገኛለሁ የምል ኢየሱስ ጋር ጠጋ ይላለሁ። ኢየሱስ ለኔ ነው የሞተው። በቀራኒው መስቀል ላይ ለኔ ነው የተንጠለጠለው። ለኔ ነው ደሙን ያፈሰሰው። ለኔ ነው ሞት ድል አድርጎ የተነሳው የሚል ካለ ኢየሱስን እንደ ግል አዳኝ አድርገህ ተቀበል። ኢየሱስ ጌታ ነው። ክብር ለእግዚአብሔር። የመዳን ቀን መቼ ነው? የመዳን ቀን መቼ ነው? እናውጃለን። የመዳን ቀን መቼ ነው?
የመዳን ቀን ዛሬ ነው። ክብር ለእግዚአብሔር ይሁን። የመዳን ቀን ዛሬ ነው። ይደገም ኢየሱስ ወለስከ ከሞት ያድናል፣ ከኃጢአት ያድናል፣ ከገሃነም ያድናል፣ ከእስራት ያነጻል፣ ከእስራት ነፃ ያወጣል። የዘላለም ሕይወት የሚገኘው በልጁ በኢየሱስ ብቻ ነው። ኢየሱስ ያድናል። ኢየሱስ ያድናል። ስሙኝ የአገሬ ልጆች፣ መልካም ሥራ ወደ እግዚአብሔር መንግሥት አያስገባንም። የተኛው በዚህ ምድር ላይ የምንሰራው መልካም ሥራ ለነፍሳችን ዋስትና ሊሆን አይችልም። ለዚህም በትንቢተ ኢሳይያስ ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ መርገማችን ጽድቃችን የመርገም ጨርቅ ነው ይላል። ስለዚህ በዚህ ምድር ላይ ጽድቅ ነው ብለን የሰራነው የትኛውም ሥራ ከኃጢአት ሊያድነን አይችልም። ከበደል ሊያድነን አይችልም። ከገሃነም ፍርድ ሊያድነን አይችልም። እግዚአብሔር አምላክ ለሰው ልጆች ብቸኛ የመዳን መንገድ ልጁን ኢየሱስን ልኮልናል። ለዚህም ነው ኢየሱስ እንደዚህ አለ፣ እኔ እውነት ሕይወት መንገድ ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም አለ። ስለዚህ ስሙ ዛሬ እውነት ማን ነው ከተባለ ኢየሱስ ነው። ሕይወት ማን ነው ከተባለ ኢየሱስ ነው። መንገድ ማን ነው ከተባለ ኢየሱስ ነው። የመንግሥተ ሰማያት ብቸኛ መግቢያ በሩ ኢየሱስ ነው። ኢየሱስ ጌታ፣ ኢየሱስ ጌታ። ጠላት ይደንግጥ፣ ኢየሱስ ጌታ ነው። አጋንንቶች ይደንግጡ፣ ኢየሱስ ጌታ ነው። ጅኒ ግራ ይግባው፣ ኢየሱስ ጌታ ነው። የምስራች የምስራች አለ። እውነት ሕይወት መንገድ ኢየሱስ ብቻ። እውነት ሕይወት መንገድ ኢየሱስ ብቻ ነው። ኢየሱስ የዘላለም ሕይወት፣ ኢየሱስ ወደ አብ የሚያደርስ መንገድ፣ ኢየሱስ እራሱ ሕይወት ነው። ስለዚህ ይህንን ጥሪ እናደርግላችኋለን። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ ብሎ የጠራው ይህ ፍቅር የሆነው ጌታ ዛሬ በዚህ አደባባይ ይጠራችኋል። ኑ ወደ እኔ ይላችኋል ኢየሱስ። እኔ አሳርፋችኋለሁ ይላል ኢየሱስ። ወንጌል ስለ ልጁ ስለ ኢየሱስ ስለሆነ ሮሜ ምዕራፍ 1 የተሰቀለው ክርስቶስን እንሰብካለን። እኛ ግን የተሰቀለው ክርስቶስን እንሰብካለን። በጌታ በኢየሱስ የድንቁ አለቃ ወርዷል። አናኑ ዋናው ወርዷል። ዛሬ ወትሮንዶ ሶኮቶ ያላቢታዲያ ማትረዳላ ጃና ማጋሃዲያ ላቢያ ሮፍካ በጃና መክላቢሃዲያ ሮቶቶሲያ ወትሮንዳላ ጃና ማጋሃዲያ ራይዳና ማጋሃዲያ የጥል ግድግዳው ተሰብሯል። የጥል ግድግዳው ተሰብሯል። የጥል ግድግዳው ተሰብሯል። ወደዚህ ምድር የመጣው እንደ ማንኛው ሰው በማይራብ ሆድ ውስጥ 9 ወር የምቆየው ነገር ግን በከብቶች በረት የተወለደው የሰው ልጅ ከኃጢአት ነፃ ሊያወጣ የሞተው ሞትን ድል አድርጎ የተነሳው መቃብር ያልቻለው ድንጋይ ያልቻለው ጠባቂዎች ያልቻሉት የናዝሬቱ ኢየሱስ ያድናል። የናዝሬቱ ኢየሱስ ያድናል። የናዝሬቱ ኢየሱስ ያድናል። ኢየሱስ ያድናል።
ኢየሱስ ያድናል። አዋጅ አዋጅ አዋጅ! ኢየሱስ ያድናል። ኢየሱስ ለዘላለም ጌታ። ሕይወት ብርሃኖች እስቲ እዚህ አደባባይ ላይ ያላችሁ አንድ አዋጅ ከእኔ ጋር እናውጃለን። መጽሐፍ ቅዱሳችን ስናገር እኛ ግን የተሰቀለውን ክርስቶስን እንሰብካለን እንደምል። እስቲ ጆሮ ያለው ሁሉ ይስማ። ከፍ ባለ ድምፅ ከእኔ ጋር እንዲህ ብለን እናውጃለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን